بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم اللهم صل وسلم وزد وبارك وعلى على سيدنا محمد وعلى آله وصحبه تسليما كثيرا ود برنامجنا ተከታታዮች سلسلة من التزكية ነፍሳችንን ለማጥራት የሚረዱ ነገሮችን ጀምረን ነበር ከዛው ኢንሻአላህ እንቀጥላለን ዛሬ የምናየው ስለ ቀልብ ስለ ልብ ነው ልብና ልብ እንዴት እንደሚከፈል ማለት ነው ይሄ ልብ የሚባለው ነገር ለሌሎች የሰውነት አካላታችን ከሌሎቹ በላይ ወሳኝ ነው ሁሉም ይጠይቃሉ ይላል አላህ إن السمع والبصر والفؤاد كل أولئك كان عنه مسؤولا ሁሉም አይን ጥሩ ቦታ እንዲሆን ነው ይፈጠራል ኒዕማን ሽክሩ ቁርአን ማየት የፈቀደልን ነገር ማየት ጠቃሚ ትምህርት ማየት የተለያዩ ነገሮች ጆሮም ተጠቃሚ ነው ተጠያቂ ነው አላህ ጥሩ መስማት ልብም ተጠያቂ ነው ولما كان القلب لهذه الأعضاء كالملك المتصرف የልብ ቦታ ለሌሎች አካላቶች እንደ አንድ ጀነራል የጦር ጀነራል ይመስሉታል ያ ጀነራል ወታደሮቹን ያዛቸዋል እንደፈለገ የሚያዛቸው እሱ ነው ለጥፋቱም ለልማታቸውም ተጠያቂው እሱ ነው ነምበር 1 ተጠያቂ ከሁሉም በላይ ማለት ነው الذي تصدر كل عن أمره كذا جنرال ሁሉ ትእዛዝ እንደሚወጣ فكلها تحت عبوديته وقهره ይላል በሱ ቁጥጥር ስር እንደሆኑ ሁሉ ወታደሮቹ ሌሎች የሰውነት አካላቶች በሙሉ በልብ ቁጥጥር ስር ልብ ነው የሚያዘው የልብ ትእዛዝ አስፈጻሚዎች ናቸው እነሱ ማለት ነው استقامة ሌሎች የሰውነት አካላትን استقامة የሚያገኙት በኢማን ላይ ቀጥ የሚሉት ልባችን በዛ ሲያዛቸው ነው የሚጠቡትም ደግሞ ልባችን ሲያዛቸው መጥፎ የሚሰሩት ማለት ነው ልብ ነው የሚፈርደው የሚያስረው የሚፈታው ማለት ነው ለዚህ ለበሮ ረሱል ሰለላሁ ዐለይሂ ወሰለም ይላሉ قال ألا وإن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله ألا وهي القلب አካላታችን ውስጥ አንዲት ቁራጭ ስጋ አለች ሙድጋ አለች እሷ የተስተካከለች ጊዜ ሁሉ ሰውነታችን ይስተካከላል ሁሉ አካል ይስተካከላል እሷ የተበላሸች ጊዜ እሷ ሁሉ አካል ይበላሻል ማለት ነው ስለዚህ ዋና ንጉሱ አዛዡ ልብ ከሆነ ሰውነታችን ላይ ሌሎቹ አስፈጻሚ ከሆኑ ሀዲያም ሂዳያም ሆነ ጥመት ከልብ ከሆነ የሚመነጨው ዋና መስኡሉ ሪስፖንሲቢሊቲው ልብ ከሆነ لأن كل راعي مسؤول عن رعيته ማንኛውም የጠበቀ አካል በተጠባቂዎቹ ላይ ኃላፊነት እንዳለበት ሁሉ ልባችን በሌሎች የሰውነት አካል ላይ ኃላፊነት ካለበት كان الاهتمام بتسعيه وتسديده أولى مما اعتمد عليه السالكون عارفوቹ ሳሊኮቹ ትልቅ ኢዕቲማድ ያደረጉት ከሌሎች በላይ ልብ ላይ ነው ትኩረት የሰጡት ለምን ላላቸው ነገሮች ለምን በቃ ዋናው እሱ ነው ቁልፉ እሱ ካስተካከለው ባይ ዲፎልት ሁሉ መስከታች ድረስ ለኤክሰል ጥሩ ያስተካከለ ማለት ነው እና ከተበላሸም ከባድ ስለሆነ በጣም ሳሊኮቹ ወንመር في امراضه وعلاجه اما تسوق بالناس ብልጥ ማለት በምን ይበላሻል በምን ይስተካከላል ከዛ ከተበላሸ አስተካክሎ ልብን ማቃናት ዋና ነገር ነው ማለት ነው እዚህ ብሎ ዑለሞች ልብን በሶስት ከፍለውታል አንደኛው ቀልቡ ሰሒህ አሉት ወይም ሰሊም ሁለተኛው ቀልቡ መይት ሶስተኛው ቀልቡ መርየም ሰሒህ ልብ ሰሊም ልብ ነፃ የሆነ ሰላማዊ ልብ የሞተ ልብ የታመመ ልብ ብለው ከፍለውታል ይህ ሰሊም የሚባለው ልብ አላህ የቂያማ ቀን የሚፈልገው ልብ ነው ይህ ልብ ይዞ ሰው እንዳይመጣ አላህ አስጠንቅቋል يوم لا ينفع مال ولا بنون إلا من أتى الله بقلب سليم كما كان ገንዘብ ልጅ ምናምን ሳይሆን የሚጠቅመው ሰሊም የሆነ ልብ ይዞ የመጣ ነው ምን ያለው ይሄ ሰሊም ልብ ማለት ነው አሉ أنه القلب الذي سلم من كل شهوة تخالف أمر الله ونهيه
ሸህዋል አላህ ሱብሓነሁ ወተዓላ የከለከለው ነገር ላይ ስሜታችን ሀዋችን ይነዳናል። የዛ ተቃራኒ የሆነ ልብ ማለት ነው። ነፍሴ የሆነ ማዕሲያ እንድሰራ ኦፈር ታደርገኛለች። ያንን ስኸልፋት ሰሊም ልብ አለኝ ማለት ነው። አይሆንም ኢየሱስ ወሰነባት ማለት ነው። ومن كل شبهة تعارض خيره شبهة دم شبهاتنا شهوات مبالغة شبهات كنفس المتانو معنى شهوات شبهات دمو كعقل በእውቀት ባለማግኘት የሚመጣ በሽታ ነው። ይሄ ደግሞ በእውቀት ነው የሚቀረፈው እና እውቀቱን ማውቆ ነፍስ ካልታዘዘች ቀልብ ሰሊም ካልሆነ ያወቀም ሰው ስለዚህ የሚያስፈልገው እና ሰሊም ልብ ነች። ያ በተቋ ከተሞላቸው ተቁላህ ወያዕለምኩም አላህ ራሱ ያስተምረው ይችላል። فسلم من عربية ما سواه ይቺ ሰሊም የምትባል ልጅ ከአላህ ውጭ ያለውን ነገር በሙሉ የማታም أرباب متفرقون خير أم الله ይላል። ይሄ ሰነም የሚባለው ነገር አስናም የሚባለው ነገር ድሮ የነላትና እነሆዛ ሳምፕል ናቸው እንጂ ብዙ ላት ብዙ ዑዛ አለ። ሰው ዛሬ ዶላር ሊያመልክ ይችላል፣ ባለስልጣን ሊያመልክ ይችላል፣ የሆነ ከአሜሪካ ምር ሊያመልክ ይችላል። ስንት ተዋረደ ነገር ውስጥ أرباب متفرقون خير أم الله ይላል። ልባችን ብዙ ረቦች አሉ። አርባብ እነኝንም ይሻሉት ወይስ አላህ ነው? ከአላህ ውጭ ሰው የሚፈራ ከሆነ ልቡ ረብ አድርጓል ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲመክሩት ምን አሉት? ያ ጉላም ኢንኑዓሊሙከ ከሊማት ይሕፈዝላ ይሕፈዝከ ኡመት በሙሉ ቢሰበሰብ ሊጠቅምህ አይጠቅምህ አላህ ካልጠቀመ ኡመት በሙሉ ይሰበሰብ ሊጎዳ ቢሰ አሁን ይሄ ኢማን የሌለው ኡመት ስላለ እንደፈለገ ይጫወትብናል። ማንም የዛ የቂን ውስጣችን አልመጣም ማለት ነው። አንድ ቀን የቂን ያለው ሙእሚን ይበቃናል የሚባለው ለዚህ ነው። ይሄ ሁሉ ዓለም ላይ ያለው ጋጋታው ኒክሎሩ ብለው ጠውሩ ምንም ሊጎዳ አይችልም አላህ ካልጻፈ። በዚህ ይሄ ሁሉ አይጎዳኝም የሚል ልብ ካለ ይሄ ሰሊም ልብ ነው ማለት ነው። ጠንካራ ልብ ነው። አላህን የያዘ ልብ ነው ማለት ነው። ሰላምም ሆኗል ማለት ነው። ከዚህ ውጭ እኮ ስንት ውስጥ ይገባል። ሰላም ካልሆነ ልቡ እንትን ይቆጠኛል፣ ጠንቋይ ይጎርልኛል፣ እንትን ይጎርልኛል፣ እንደዚህ ከበረረ ያልግማሽ እንደዚህ ካላረረ ይቀናኛል፣ እንደዚህ አይቀናኝ፣ እንደዚህ ከሆነ እንደዚህ ነው ቀበሌ እንዲህ ሊያደርገኝ ነው፣ እንደዚህ ሊያደርገኝ ነው። በስንት በሽታ አካላት ለስንት በሽታ ለስንት ጭቅጭቅና ለስንት ለምን ሰላማዊ ልብ ስላላገኘ ማለት። ስለዚህ ቀልበል ሰሊም ይኖራችሁ ሲባል እናንተ ምስተፊዱ ማለት ነው። የዚህ ሁሉ ውጡና ዓለም የማይበገረው ትልቅ ኃይል ይኖራችኋል፣ አላህ ይኖራችኋል ከእናንተ ጋር። ለረባው ለኮሽ ባለ ቁጥር አደነግጡም፣ አትረበሹም። ላ ኸውፉን ዐለይሂም ወላ ሁም የሕዘኑን ሙጥመኢኒን የአዩቷ ነፍሱል ሙጥመኢና በዱንያም በአኸራ በጣም ያማረ ሐያት ይገጥማችኋል። ሰላም ቀልቡን ሰሊም እና خلاص فتخلصت عبودية لله ብቻ ስትፈልግ አላህ ነው፣ ስታፈቅር አላህ ነው፣ ስትወከል አላህ ነው። ኢናባዋ ተውበቷ ወደ አላህ ነው። ወደ አላህ ዝቅ ያለች ነች። ኸፋት ኸሽ ያላት ረጃ ያላት ስራው ሙሉ ለአላህ የምትሰራ ልብ ሰሊም ልብ ትባላለች። ሲወድ አላህ ብሎ ሲጠላ አላህ ብሎ ሲሰጥ አላህ ሲቀበል አላህ ሲከለክል አላህ ሙሉ ለሙሉ ጉዳዩን በሙሉ ለአላህ የሰጠች ልብ። اللهم اسلمت نفسي اليك ووجهت وجهي اليك وفوضت امري اليك قاتن ደላቀተኛ ነገር ጀርባን ከስተኛ ምትሆነ ነገር ተደግፈን ዋስታ ሪላክስ ታደርጋለህ። ጉዳይን በሙሉ ለአላህ ተጠለና ወሰለምቱ ሰላም አምሪ ሰላም የሆነ ነፍስ ማለት ነው። أنا أتقدم بين يديه ትልቁ ደግሞ የአላህ ትእዛዝና የሰው ትእዛዝ ሲመጣ ሰላማዊ ልብ ቀጥታ ወደ አላህ ነው የምትሄደው። أيها الذين آمنوا لا تقدموا بين يدي الله ورسوله። ስለዚህ በዚህ ሁሉ ሲፋት በዚህ ሁሉ ባህሪያት ተቀርጻ ሰላም ይሆንሽ። ሁለተኛው ቀብሩል መይት ልብ የሞተ ልብ ይባላል። አላህ ይጠብቀን። የቀደሙ ተቃራኒ ማለት አላህን አታክ አላህን አትወድ። የአላህ ምን ያስከፋዋል? ምን ያስደስተዋል? የአላህ መሐባ የአላህ ሪዳ ጋያው አይደለም። ሁሌ ከስሜት ጋር ነው ሄደው ነፍስ ያዘችው ስሜት ለዛ ለነፍስ ለዛ ሁሌ ተንበረከከች ልብ ማለት ነው። የአላህ ቁጣ ያምሩበት እዛ ጉዳይ ላይ አምሩበት ولو كان في خصال غير غضب يقد الله تبارك لا يبالي لا فاز بشهوته وحظه رضي بها وسخر الصوم الشام يفلقون كاغنيه يقول اللهن يسدستل اللهن يسدستل ጉዳዩ ያልሆነ ልብ ማለት ነው። ስለዚህ فهو متعبد لغير الله كالله جلاله ባሪያዎች ሲወድም ለስሜቱ ሲጠላም ለስሜቱ ሲሰጥም ሲከበድም ለስሜቱ ሐዋሱ ሁሉ ነገር ነው። فالهوى إمامه والشهوة قائده ስሜቱ ሀዋው
ቃኢዱ ነው፣ መሪው ነው፣ ኢማሙ ነው። መሀይምነት መጋለቢያው ነው። ገፍላ እንደዚሁ መርከቡ ነው። فهو بالفكر في تحصيل أغراض الدنيا والمغمور ሁሌ የሰከረው የዱንያ አገራዶችን፣ ጣጣዎችን፣ ቅራቅንቦችን እነሱ እንዴት አቺቭ አደርጋለሁ፣ ተሕሲል እነሱ እንዴት አገኛለሁ የሚል ቢዚ የሆነ ልብ ማለት ነው። وبسكرة الهوى وحب العجلة مخمور በስሜት ስካር በዱንያ ፍቅር የታወረ ነው። ወናዳ ኢለላህ ወኢለዳር አኺራ ሰዎች ይመጣሉ ይጠሩታል ወደ አላህ ወደ አኺራ ወደ ዲን አይሰሙም ማለት ነው። ላያስተጅብ ናሲ ከሸይጣን ጋር ነው። ሀዋ ደንቆሮታል። ወልሀዋ ዩሲሙሁ አማ ሲዋሁ ልባጢል ያሉ ባጢልና ሀዋ ከአላህ ውጭ ባለው ነገር አሳውሮታል፣ አደንቆሮታል ማለት ነው። እንደዚህ አይነት ሰው ጋር ራሱ ለመቀየር ካልሆነ በስተቀር ሙኻለጣ ማድረግ መቀላቀል ሙጃለሳው ራሱ ጥፋት ነው ይላሉ። ሁለተኛው ቀልቡል መሪድ፣ ይሄ ብዙዎቻችን ልብ ያለበት የወደቀበት ነው። ሶስተኛው ማለት ነው ሰው የመጀመሪያው ሰላማዊ ልብ ሰሊም የሆነ፣ ሁለተኛው የሞተ ልብ፣ ሶስተኛው ደግሞ የታመመ ልብ ይባላል። ቀልቡ ለው ሐያ ወቢሂ ዒላ ያምባል ህይወትም አለው ማለት ይሞክራል ማለት ነው። አንዴ ወደዚህ አንዴ ወደዚህ አንዴ ወደ ኢማንያቱ ወደ አላህ አንዴ ወደ ስሜቱ ወደ ሻህዋቱ ተሙድሁ هذه مرة وهذه مرة እነኛም የሰሊም ባህሪ ይጎትተዋል፣ የመይቱም ይጎትተዋል። አንዴ ወደዚህ ይሄዳል፣ አንዴ ወደዚህ ይሄዳል። የአላህ መሐባ አለው፣ ኢማንም አለው፣ እኽላስም አለው፣ ተወኩልም አለው። እንደው ወፊህ መሐበቱ ሻህዋት ሻህዋውንም ይወዳል፣ እሷንም አንዳንዴ ያስቀድማል። ሻህዋውን ለማግኘት በጣም ጥረት ያደርጋል። ሐስድም ኪብር ዑጅብ እነኚህ በሽታዎች ሁሉም አሉበት። فهو ممتن من داعين በሁለት ዳዒዎች መካከል እየተሰቃየ ያለ ነው። ቀልብ መይት ይስበዋል፣ ቀልብ ለሐይም ቀልብ ሰሊም ይስበዋል። ዳዒን يدعوه إلى الله ورسوله تعالى ስለ አላህ ሲሰማ ስለ አኺራ ሲሰማ ልቡ ይነካል። ያኛውም ደግሞ ወደ ዱንያ ወደ ሻህዋትም ሲጠራው ወደዛም ይሄዳል እና ይሄ ያስፈራል። እንግዲህ ለቀረበው ነው የሚገባው። እንደዚህ አይነት ልብ ተውሎ ተውበት አድርጎ ወደ ሰሊሞቹ መቀላቀል ይኖርበታል። የመጀመሪያው ቀልብ እንዳልነው ሐይ ነው፣ ሙኽቢት ነው፣ ሁሌ ያው ነው፣ አለርት ነው፣ ጠንካራ ነው፣ ከአላህ ውጭ ማንንም አይፈራም፣ የአላህ መሐባ ውጭ ያለበት ለይን ነው፣ ደግሞ ለስላሳ ነው፣ ሙእሚን አሊፍ ወመዕሩፍ ነው፣ ይለምዳል ይለመዳል፣ ዋዒ ነው፣ በጣም አስተዋይ ነው። ሁለተኛው ተስፋ የቆረጠ የደረቀ ነው። ሶስተኛው የታመመ ነው፣ ወይ ለሰላማው ይሄድ ነው ወይ ለሐላቁ ይሄድ ነው ማለት ነው። ጥፋቱ ብዙዎቻችን እዚህ ጋር ያለው አላህ ሱብሓነሁ ወተዓላ ወደ ሰላማዊ ልብ ልቦቻችን ይመልስልን። ፈጀዛኩም ኸይር። በሚቀጥለው ፕሮግራም ሌላ የተዝኪያ ርዕስ ይዘን እንቀርባለን። ከዚሁ ከቀልብ ጋር የተያዘ የቀልብ በሽታ እንዴት መፍትሄ እንደሚገኝለት ማለት ነው። ለዛሬ በዚህ እናደርጋለን። ሱብሓነከ አላሁመ ወቢሐምዲከ